is Enola Gay. We are approaching the initial point. Over. Roger, Enola Gay. Confirm weather conditions and visibility over Hiroshima. Over. Weather is clear and visibility is excellent. Command. Wind speed at altitude is within acceptable parameters for bomb release. Over. Confirm payload status, Enola Gay. Over. Little boy is secure and armed. Safety mechanisms have been disengaged. Over. Enola Gay to command. We are currently at 31,000 feet. Adjusting course for final approach. Over. You are cleared to proceed, Enola Gay. We need to hit the Aioi Bridge for maximum impact. What's the payload status? Over. Payload is ready for deployment. Maintaining speed. የዓለም ፍጻሜ መጀመሪያ ነሐሴ 6 ቀን 1945 ዓመተ ምህረት ጠዋት 2 ሰዓት ከ15 ደቂቃ ዓለም ለዘላለም ተለወጠች። በአንድ ቅጽበት ሰው ሰራሽ የሆነች ፀሐይ ምድር ላይ የወረደች መሰለ። በመቶ ሺህ የሚቆጠሩ ነፍሳት እንደ ጢስ በነው ጠፉ። ይህ የታሪክ ምዕራፍ የሰው ልጅ ተፈጥሮን ድል ያደረገበት ወይስ የገዛ ጥፋቱን የፈረመበት? ዛሬ የሰው ልጆችን ታሪክ ለሁለት የከፈለውን የአቶሚክ ቦምብ ታሪክ እናያለን። አብራችሁን ቆዩ። ታሪኩ የሚጀምረው በላቦራቶሪዎች ውስጥ ነው። በ1930ዎቹ መጀመሪያ ላይ ሳይንቲስቶች ዓለም ሲሰነጠቅ ወይም ኒውክሌር ፊዥን ከፍተኛ ኃይልን እንደሚለቅ አረጋገጡ። ይህ ግኝት ለሰላማዊ ኃይል ምንጭ ሊሆን ቢችልም የዓለም ፖለቲካ ግን ወደ ሌላ አቅጣጫ ወሰደው። በ1939 ሊዮ ሲላርድ የተባለ ሳይንቲስት ናዚ ጀርመን ይህንን ቴክኖሎጂ ለቦምብ ሊጠቀሙበት እንደሚችሉ ሰጋ። ይህንንም ለፕሬዝዳንት ፍራንክሊን ሩዝቬልት ለማሳወቅ የታዋቂውን አልበርት አንስታይን ዝና አስፈለገው። አንስታይን ደብዳቤውን ፈረመ። ይህም አሜሪካን ወደ ማንሃተን አስገባት። ነገር ግን አንስታይን ከጦርነቱ በኋላ በህይወቴ አንድ ትልቅ ስህተት ሰርቻለሁ፣ እሱም ያንን ደብዳቤ መፈረሜ ነው በማለት በከፍተኛ ጸጸት ተናግሯል። በፊዚክሱ ሊቅ ሮበርት ኦፐንሃይመር የሚመራው ከ2 ቢሊዮን ዶላር በላይ የወጣበት የማንሃተን ፕሮጀክት እጅግ ሚስጥራዊ ነበር። ለ16 ቀን 1945 በኒው ሜክሲኮ በረሃ የጀመረው የሙከራ ፍንዳታ ትሪኒቲ ተካሄደ። ጀርመን እጅ ሰጠች፣ ነገር ግን ጃፓን አልሸነፍም አለች። ፕሬዝዳንት ሃሪ ትሩማን ቦምቡ ጥቅም ላይ እንዲውል ወሰኑ። ሂሮሺማ የጃፓን ወታደራዊ ማዕከል ስለነበረች ለመጀመሪያው ጥቃት ኢላማ ሆነች። ሂሮሺማ ነሐሴ 6 ሊትል ቦይ በሂሮሺማ ላይ ወደቀ። በሰከንድ ውስጥ የሙቀቱ መጠን ከፀሐይ ወለል በለጠ። ሰዎች ወደ አመድነት ተቀየሩ። መሬት ላይ የቀረው የሰዎች ጥላ ብቻ ነበር። ፍንዳታው ደግሞ ኢኖላ የተሰኘው ቢ29 አውሮፕላን ጠዋት 2 ሰዓት ከሩብ ላይ ቦምቡን ጣለ። ቦምቡ መሬት ሳይነካ 600 ሜትር ከፍታ ላይ እያለ ፈነዳ። ይህ የሆነው የጥፋት አድማሱን ለማስፋት ነው። አሜሪካ ሂሮሺማ ከወደመች በኋላ ጃፓን ወዲያውኑ እጅ ትሰጣለች ብላ ጠብቃ ነበር። ነገር ግን ጃፓን ዝም ማለቷ ሁለተኛው ቦምብ እንዲጣል ምክንያት ሆኗል። መጀመሪያ ቦምቡ ሊጣል የታቀደው ኩኩራ በምትባል ከተማ ላይ ነበር። ነገር ግን በዚያ ቀን ኩኩራ በደመና ተሸፍና ስለነበር አውሮፕላኑ ወደ ናጋሳኪ አመራ። ከ3 ቀን በኋላ ናጋሳኪ በተመሳሳይ ጣፈንታ ተመታች። በአጠቃላይ ከ200,000 በላይ ሰዎች በ4 ቀናት ውስጥ ህይወታቸውን አጡ። ቦምቡ ናጋሳኪ ላይ የወደቀው ቦምብ ከሂሮሺማው ይልቅ እጅግ ኃይለኛ ነበር። ነገር ግን የናጋሳኪ መልክዓ ምድር በተራራ የተከበበ በመሆኑ ጥፋቱ በአንድ በኩል ብቻ ተወሰነ። በዚህም ፍንዳታ 74,000 ሰዎች ወዲያውኑ አልቀዋል። ከፍንዳታው በኋላ ያለው ሰቆቃ እጅግ ከባድና ዘግናኝ ነበር። ከቦምቡ ፍንዳታ የተረፉት ሰዎች ሂባኩሻ ይባላሉ። የእነሱ ስቃይ ከፍንዳታው የከፋ ነበር። ጥቁር ዝናብ ብላክ ሬን። ከፍንዳታው በኋላ ከሰማይ ጥቁር መርዛማ ዝናብ ዘነበ። የተጠሙ ሰዎች ዝናቡን ሲጠጡ በራዲዬሽን ተመረዙ። የጨረር በሽታ ወይም ራዲዬሽን ሲክነስ ሰዎች ያለምንም ግልጽ ቁስል ጸጉራቸው ይረግፋል። በውስጥ ደም መፍሰስ ያልቃሉ። ማህበራዊ መገለል። የተረፉት ሰዎች ልጆቻቸው አካል ጉዳተኛ ሆነው ይወለዳሉ በሚል ፍርሃት ለአመታት ትዳርና ስራ ተከልክለው ተገለው ኖረዋል። ለምን ናጋሳኪ ተጨመረች? ብዙ የታሪክ ምሁራን ናጋሳኪ ላይ ቦምብ መጣሉ አስፈላጊ አልነበረም ይላሉ። ምክንያቶቹም ጃፓን በሂሮሺማ ድንጋጤ ውስጥ እያለች ለማሰብ ጊዜ አልተሰጣትም። አሜሪካ የፕሉቶኒየም ቦምብ ወይም የናጋሳኪው አይነት ምን ያህል እንደሚሰራ
ሰው ላይ ለመሞከር ፈልጋ ነበር የሚሉ መላምቶችም አሉ። ከተረፉት ሰዎች ወይም ከሂባኩሻዎች መካከል ብዙዎቹ በጥቁር ዝናብና በራዲዬሽን ሲክነስ ተሰቃዩ። እዚህ ላይ ነው ትልቁ የታሪክ ክርክር የሚነሳው። ሁለተኛው ቦምብ በናጋሳኪ ላይ መጣሉ አስፈላጊ ነበር ወይ? ክርክሩ ብዙዎቹ አሜሪካ የፕሉቶኒየም ቦምብ በሰው ላይ ለመሞከርና ለሶቪየት ህብረት ኃይሏን ለማሳየት የተጠቀመችበት ዘዴ ነው ይላሉ። ዛሬ ዓለም በሺዎች የሚቆጠሩ የኒውክሌር ማብላያ ባለቤት ናት። የዛሬዎቹ የሃይድሮጅን ቦምብ በሂሮሺማ ከነበረው በሺህ እጥፍ ይበልጣሉ። ሳይንስ ብርሃንን ሊሰጠን ሲችል፣ በሌላ በኩል ደግሞ ጨለማን የመፍጠር ትልቅ አቅም እንዳለው ይህ ታሪክ ምስክር ነው። ታሪክ ራሱን እንዳይደግም የሂሮሺማ ድምጽ ዛሬም ያስደነግጣል፣ ዛሬም ያስጠነቅቃል። ዳግመኛ እንዲህ አይነት ክፋት አይከሰት። ስለ አቶሚክ ቦምብ ታሪክ የነበረን ቆይታ ይህንን ይመስላል። ቪዲዮ ከተመቻችሁ ለተጨማሪ የታሪክ ቪዲዮዎቻችን ቻናላችንን ሰብስክራይብ ማድረግ እንዳትረሱ።